ነባት ደህና ውለዋል? ደህና ነው። እንዴት ነዎት? ደህና ኑሮ እንዴት ነው? በጎኔ ነኝ። የነባት የሚቸግረውት ነገር አለ? የሰው ችግር የለ ሰው ገልጦ ቢነግሩኝስ እንደ ልጅ ላረግሎት የምችለው ነገር ይኖር ይሆናል። እስኪ ንገሩኝ። ችግርማ ሞልቷል። በማዳበሪያ ጊዜ ሳር እያመጡ በቡና ቤት እየሰጡ ነው። ሳር እየሸጡ ነው የሚተዳደሩት? አረ ማለት በዚህ አይተሽ ነው አልፈው ሲሄዱ አይቼዎት ነው የጠራሁት። ከምን ላይ ነው ቤት? የኔ ሌላ ቦታ ነኝ፣ ሌላ ሀገር ነኝ። ችግርማ አለ እንጂ ምንድን ነው ችግሩ? ያየሹ ማዳበሪያ በዘሮ ማሽን ቀልጦ ማዳበሪያ። አባት የሚያግዘውት ሰው የለም? አለ ልጅ አልወለዱ? ገና ሙጫ ወይ ናቸው ህፃናት አባሪ። ወለተ ሚካኤል የምትባል እህት የኔ አባት ይመርቁኝ ብላ 5000 ብር ልካለውታለች። ስንት? 5000 እሱ ሩክ አሜን ይጨብሽው አሜን 5000 ብር አይ ይቀበሉኝ። ያቆይ አሜን ለምን ነው ቢል አያውቁኝም። ወለተ ሚካኤልን ይመርቃት። እሺ የኔ አባት ሳኔ ላከችልዎት ለኔ? አዎ ታውቀኛለህ እንዴ? አታውቀውም የኔ አባት። አሜን አሜን። ግን ያልታሰበ ሲሰልስ አሜን 5000 ብሩክ አሜን አሜን አጀረውን ረገሽውት ወለድሽው አሜን። የኔ አባት እኔ ምንም አላረኩልዎትም። የላከችልዎት ወለተ ሚካኤል ነች። ቦታ ሌላ ሀገር ነው የምትኖረው። እሷን ነው የሚመርቃት። እሺ ያቆየ አሜን አሜን። ሀሰው በላይ ያውላ አሜን። እግዚአብሔር አይጣልባት ምርቃኗን አሜን። የኔ አባት ስንት ነው አሁን? 5000 5000 ብር ማዳበሪያ ያወጣል የኔ አባት። አዎ ብሩክ አሜን አሬራውን ዘሯ ሺው አሜን አሜን ሺ ያርጋ አሜን። እንደው ባጣሽበት ይቅናል አሜን ዘርሺው አሜን። ልጆች ወደርሻቸው ጥቃው አሜን። እሺ የኔ አባት አሜን።